በዛ ነው መቀጣዩ ጥያቄ እንለፍ ወደ ክብርት ሚኒስትር ዴኤታዋ ነው ማልፈው ወይዘሮ ሰላማዊት ካሳ እንግዲህ በህወሓት ወገን ቃል አቀባይ ጌታቸው ረዳ ለዶይቼ ቬለ ሰሞኑን በስልክ እንደተናገሩት በትግራይ ላይ የተጣለው ማዕቀብ ሁሉ ይነሳ ሲሉ ለድርድሩ መጀመር ቅድመ ሁኔታዎችን አስቀምጠዋል። መንግስት በበኩሉ ህወሓት በኃይል ከያዛቸው ከአማራና ከአፋር ክልል ያለምንም ቅድመ ሁኔታ ለቆ እስካልወጣ ድረስ ድርድር የሚባል ነገር የለም ማለቱ ተሰምቷል። እና ታዲያ ይህ ባለበት ሁኔታ የሰላም ድርድሩ እንዴት ነው ሊጀመር የሚችለው? እንደው የመቀራረቢያ ሐሳብ አለ ወይ? መግባቢያ መንገዱ ምን ሊሆን ይችላል ይላሉ? እዚህ ላይ አንድ መረሳት የሌለበት ነገር አዜብ ሁላችንም ልናስታውስ የሚገባው መንግስት ከመነሻው ጀምሮ የሰላም ጥረቶችን ሲያደርግ ቆይቷል። የህወሓት የሽብር ቡድን ሰሜን ዕዝ ላይ ጥቃት ከማድረሱ በፊት በጣም ብዙ የሀገር ውስጥ አሉ የተባሉ የተለያዩ አካላትን በዚህ ሂደት ውስጥ ለማሳተፍ እርቀ ሰላም ሊፈጠር የተለያዩ ፖለቲካዊ መፍትሄዎች እንዲመጡ ጥረት ተደርጓል። የሰሜን ዕዝ ጥቃት ከተፈጸመም በኋላ የህግ ማስከበር ዘመቻው እንደተጠናቀቀ በመንግስት ተነሳሽነት የተናጠል ተኩስ አቁም መደረጉ መዘንጋት የለበትም። መንግስት እስከዚህ ደቂቃ ድረስ ሁልጊዜም የሰላም አማራጮችን ቅድሚያ እንደሚሰጥ መታወቅ አለበት። ከዚህ ባለፈ ግን መታሰብ ያለበት ሌላው ነገር ደግሞ ኃላፊነት ደግሞ አለበት። በተለይ ደግሞ የዜጎችን ደህንነት የማስጠበቅ ኃላፊነት አለበት። አሁን ወረራ እየፈጸመ የሚገኘው ይሄ የአሸባሪ ቡድን ነው። እሱ እየተዘነጋ እየመጣ ነው። አማራ ክልል ላይ ከፍተኛ የሆነ እጅግ ዘግናኝ የሆኑ ጥቃቶችን በዜጎች ላይ እየፈጸመ የሚገኘው ይሄ ህወሓት የሽብር ቡድን ነው። አፋር ክልል ላይ የጭፍጨፋ እያደረሰ የሚገኘው ይሄ የህወሓት የሽብር ቡድን ነው። እነዚህ ነገሮች መረሳት የለባቸውም። ነገር ግን መንግስት ከመነሻው አንስቶ የተናጠል የተኩስ አቁም ውሳኔ ወስኖ ከክልሉ የወጣው እኮ የሰላም ጥረቱ እንግዲህ የመጨረሻው የሰላም ጥረት ሊባል የሚችለው ይሄ ነው። ያንን እስከማድረግም የደረሰ የፌደራል መንግስት መሆኑ እዚህ ላይ መዘንጋት የለበትም። ከዛ ባለፈ ግን አሁን ባለው ሁኔታ የመፍትሄ ሐሳቦች በአፍሪካ ህብረት ኮሚሽን በተልእኮ በተሰጣቸው በክቡር ኦባሳንጆ በኩል የቀረቡ የመፍትሄ ሐሳቦች የሉም። እነሱ መታወቅ አለባቸው። አሁን እውነታውን ለመረዳት ነው እየሞከሩ ያሉት። ከዛ ባለፈ ግን መፍትሄ መምጣት ያለበት ሀገራዊ ከኛው የመነጨ መፍትሄ ነው በሚል ደግሞ መንግስት በራሱ የጀመራቸው ኢኒሺዬቲቮች አሉ። ሀገራዊ የምክክር ፕላትፎርም ያስፈልገናል። የሀገራዊ ምክክር ያስፈልገናል። ሁሉም ለሰላም ቆም ያለው የሚል አካል በሙሉ ለሀገሩ ህልውና መቀጠል ያገባኛል የሚል በሙሉ የሚሳተፍበትን የብሔራዊ መድረክም ጀምሯል። ይሄ መድረክ እንግዲህ በተለይ ውስጣችን ራሳችን ጋር ያሉትን የተለያዩ ክፍተቶችን ለመሙላት የሚያስችል ዜጎች ተገናኝተው መነጋገር ልዩነቶቻቸው ላይ መግባባትን መፍጠር የሚያስችላቸው ነው። ችግር መፈታት ያለበት በራሳችን ነው የሚል ኢኒሺዬቲቭን ወስዶ እንግዲህ መንግስት ይሄንን እንቅስቃሴ ጀምሯል። በሌላ በኩል በአፍሪካ ህብረት በኩል የተጀመረው እንቅስቃሴ አለ። እኛው ለራሳችን መሆን እንችላለን ከሚል እሳቤ ነው ይሄ እየመጣ ያለው። ነገር ግን መንግስት ከመነሻው አንስቶ የሰላም ጥረት ሲያደርግ እንደነበር መዘንጋት የለበትም። አይ እንደው ከመጀመሪያው እንደሆነ ግልጽ ነበር። ግን አሁን ህዝብ እያለቀ ነውና አሁን የጀመረው ነገር አለ ወይ? ኦባሳንጆ ወይም ደግሞ የዓለም አቀፉ ህብረተሰብ ግፊት ማድረግ ከጀመረ በኋላ እንደው ድርድር ለመቀመጥ እና የተኩስ አቁም ለማድረግ ያደረገው ነገር አለ ወይ ለማለት ነው። እንዳልኩት ነው እስካሁን ድረስ መረጃ እየተሰበሰበ ነው የሚገኘው በኦባሳንጆ በኩል። ይሄ የእሳቸው የሰላም ጥረት አካል የሆነው እንቅስቃሴያቸው የመረጃ የማሰባሰብ ነው እንጂ ከዛ የዘለለ እርምጃ ውስጥ እኮ አልተገባም። ይሄ ግልጽ መሆን አለበት። እውነታን እያፈላለጉ እንደሆነ ነው እርሳቸውም የተናገሩት። አሁን መፍትሄው የፖለቲካ ነው የሚለውን ነገር ሁለቱም አካላት ተስማምተዋል ያሉት ሁለቱ አካላት ብቻ አይደሉም። መላው ዓለም የሚያውቀው ሀቅ ነው። ቅድም ሲነሳ ነበር ከተወያዮቹ ችግሩ ፖለቲካዊ ልዩነቶች አሉ። እነዛን ፖለቲካዊ ልዩነቶች መፍታት ለዚህ ጦርነት መፍትሄ ያመጣል የሚለው ነገር ከመስማማት ላይ ተደርሶበታል ያሉት ይሄ ዩኒቨርሳል ሀቅ ነው። ዓለም የሚያውቀው ሀቅ ነው። ከዛ በተረፈ ግን አሁን ዜጎች እያለቁ ባለበት ዜጎች ላይ ጥቃት እየተፈጸመ ባለበት በዚህ የሽብር ቡድን እኩይ እንቅስቃሴ ይሄንን ማስቆም የመንግስት ኃላፊነት መሆኑ ደግሞ መዘንጋት የለበትም። ለዜጎች መጀመሪያ ደህንነት መቆም አለበት። ለኢትዮጵያውያን ደህንነት መቆም አለበት።
ይሄንን ነው ጎን ለጎን ያደረገ የሚገኝ። አቶ ዮናስ መብራቱ በዚህ ላይ አስተያየት አለዎት? በተረፈ በሌላ በኩል ቀደም ብዬ እንደጠቀስኩት በህወሓት ወገን ቃል አቀባይ ጌታቸው ረዳ ሰሞኑን ለዶይቼ ቬለ በስልክ እንደተናገሩት በትግራይ ላይ የተጣለው ማዕቀብ ሁሉ ይነሳ ሲሉ ለሰላም ድርድሩ መጀመር ቅድመ ሁኔታዎችን አስቀምጠዋልና ይሄ እንዴት ይታያል? የሰላም ጥረቱን ያራምዳል ይላሉ? ጥሩ አመሰግናለሁ። ማለት ጦርነቱ በአጠቃላይ ሲጀመር የትግራይን ህዝብ ከኤርትራ መንግስት የወራሪ ኃይልን ብዙ አመት ቂም የቋጠረን የወራሪ ኃይል ጨምሮ የትግራይን ህዝብ ለማጥፋት ለማዳከም የተጀመረ ጦርነት እንደሆነ ነው ማምነው። ከዚህ አንፃር ለሰላም ጥረቶች አድርገናል የሚባል ነገር ተሰማ ነበር። በጣም ያሳዝናል በእውነቱ። ከዛም የተናጠል ተኩስ አቁም አድርገናል የሚል ነገር ተነስቷል። ይሄ ብዙ ጊዜ ብዥታ የሚፈጠር ነገር ነው። ምክንያቱም የፌደራል መንግስት ከትግራይ የወጣው ከፍተኛ ሽንፈት ደርሶበት ለፖለቲካዊ ዓላማ ለወታደራዊ ዓላማ ራሱን ድጋሚ ለማደራጀት እንጂ ምንም አይነት የተናጠል የተኩስ አቁም ስምምነት አልተደረገም። ሲጀምር ሲዝ ፋየር የሚባለው ሁሉን አቀፍ የሆነ ፖለቲካዊ ይዘት ያለው ድርድርና ውይይት የሚያስፈልገው ነው እንጂ በአንድ ወገን ብቻ የሚካሄድ አይደለም። ከዚህ አንፃር ይሄ ትክክለኛ አይደለም። በመንግስት በኩል የሚነገረው ንግግር ትክክለኛና ተገቢ ሳይሆን ለማምታታት የሚፈጠር ትርክት ነው ብዬ ነው እማምነው። ከዚህ አንፃር የትግራይ መንግስት ያስቀመጣቸው ያልሻቸው ቅድመ ሁኔታዎች አሉ። አሁን በዚህ ሰዓት የትግራይ ህዝብ ከበባ ውስጥ ነው ያለው። ሲጅ ውስጥ ገብቷል። መብራት የለም፣ ስልክ የለም፣ ባንክ የለም፣ ውሃ የለም። ከዛም አልፎ የትግራይ ህዝብ እርዳታ እንዳይገባበት የፌደራል መንግስት ሆን ብሎ የእርዳታ እህል ይከለክላል፣ ያጨናግፋል። ትላንት እንኳን ወደ 72 የሚጠጉ የከባድ መኪና ሹፌሮችን በዩኤን የተመድ ሰራተኞችን አስሯል። ይሄ የሚያሳየው የትግራይ ህዝብ በጦርነት ማሸነፍ ማንበርከክ ስላልቻለ በረሃብ ማንበርከክ ማሸነፍ ነው የኢትዮጵያ መንግስት ፍላጎት። ይሄ እስካልቆመ ድረስ በየትግራይ መንግስት በኩልም የተገለጸው ይህ አይነት ከበባ የትግራይ ህዝብ ለማጥፋት በረሃብ ለማጥፋት ለማሸነፍ የሚደረገው ከበባ እስካልቆመ ድረስ ይሄ እስካልተሰበረ ድረስ ወደ ትግራይ እርዳታ እንዲገባ ሁማኒታሪያን እርዳታ እንዲገባ እስካልተደረገ ድረስ የሰላም ድርድር የሚባል ነገር ቀልድ ነው። አቶ ዮናስ እዚህ ላይ የህወሓት ኃይል ከፈጸመው ክህደት አልፎ ስልጣን በኃይል ለመያዝ ጦርነቱን ለመቀጠል የሚያስችል ድፍረት ያገኘው በውጭ ኃይሎችና ዓለም አቀፍ ድርጅቶች በሚያደርጉለት ቁሳዊና ሞራላዊ ድጋፍ ተበረታቶ ነው ይባላልና ምናልባት ይሄ ከዚህ ጋር ግንኙነት የኖረው ይሆን? ምን ይላሉ? በዚህ ላይ ምን አስተያየት አሉት? አቶ ጌታቸውም እኮ ተናግረውታል። የቲዲኤፍ ጦር በየት በኩል ነው ጦር መሳሪያ ሊገባለት የሚችለው? በሱዳን በኩል ዘግተውታል። የኤርትራን ጦር አስገብተው የምዕራብ የትግራይ ተወላጆችን እያፈናቀሉ በዛ በኩል ዘግተውታል። በጅቡቲ በየት በኩል ነው ጦርና መሳሪያ ሊገባ የሚችለው? ይሄ የኢትዮጵያ መንግስት ለደረሰበት ተከታታይና ከባድ ሽንፈት የሚሰጠው ማስተባበያና ምክንያት ነው እንጂ በምንም አይነት ሁኔታ ምንም አይነት እርዳታ ሊገባለት የሚችልበት አግባብ አይኖርም ነው። ከዚህ አንፃር እርዳታና ድጋፍ ቢገባለት የትግራይ ህዝብ እንዴት ይራባል? በዩኤን ደረጃ እኮ የሚወጡ ሪፖርቶች ትላንት ራሱ የሂውማን ራይትስ ዎች ያወጣው ሪፖርት በአስገድዶ መድፈር ጥቃት የደረሰባቸው ሴቶች እና ልጃገረዶች እርዳታ እንዳያገኙ ሆስፒታሎች በመውደማቸው የሕክምና ተቋማት በመውደማቸው ምክንያት መድኃኒት በመከልከሉ ምክንያት ከፍተኛ ችግር ውስጥ እንደወደቁ ትላንት ዝርዝር የሆነ የሂውማን ራይትስ ዎች ሪፖርት ወጥቷል። የውጭ መንግስት እርዳታ አለበት የውጭ እጅ አለበት የሚለው የኢትዮጵያ መንግስት የደረሰበትን ወታደራዊ ሽንፈት ሽፋን ወይ ምክንያት ለመስጠት ነው። ከዛም አልፎ የኢትዮጵያ መንግስት ሁሉንም አይነት ሙከራዎችን አድርጓል እኮ በአየር ድብደባ ማካሄድ የትግራይ ተወላጆችን ማሰር በአዲስ አበባ ውስጥ በከፍተኛ ሁኔታ የትግራይ ተወላጆች ከ80 ዓመት አዛውንት እስከ ህፃናት ድረስ ምንም አይነት ፖለቲካ ውስጥ በሌሉበት እያንገላታ እያሰረ እየተገደሉ ያሉበት ሁኔታ ነው ያለው። እነዚህን ጥቅል ሁኔታዎች ግምቶች ውስጥ በምናስገባበት ጊዜ የኢትዮጵያ መንግስት በምንም አይነት ሁኔታ ለሰላም ለድርድር ፍላጎት የሌለው አካል እንደሆነ ማሳያ ተደርጎ ሊወሰድ ይገባል ነው። አቶ ሙላቱ ገመቹ እዚህ ላይ ምን አስተያየት አሉት? ሁለቱ ተወያዮች በሰጡት አስተያየቶች ላይ ተመርኩዘው እስቲ አስተያየቱን ይስጡኝ። አዎ ተጋኖ የሚወራው ምንድነው የሰሜኑ ብቻ ነው፣ ግን በጣም የባሰውም ከዛም
ከ3 አመት ጀምሮ በኦሮሚያ ውስጥ የሚካሄደውም ራሱን የቻለ የህዝብ እልቂት የሚደረግበት ጦርነት እየተፋፋመ በኮማንድ ፖስት ህዝብ ተወድሮ የሚኖርበት ነው እና ስለዚህ እኔ ለዚህ በትክክል ከሴራ እና ሸፍጥ ፖለቲካ ውጪ በተንኮለኝነት ከሸር ከዚህ በወጣ ከዚህ ባለፈ ለህዝባችን እዚህ ችግሩን ለማስቆም ስለ እውነት በእውነት ይሄ መስራትን ይጠይቃል። በእውነቱ ሁሉም ለሰላም እጁን መስጠት መቻል አለበት። ለፖለቲካ የበላይነት ለማግኘት የሚደረጉ ሩጫዎች ሁሉ ቀርቶ ህዝባችን ሰላም አግኝቶ የሚቀመጥበትን መንገድ መሻት አለብን ሁላችንም። ስለዚህ ኃላፊነት አለብን። ይሄ ካልተደረገ እንዲህ ካልሆነ ሊሆን አይችልም ተብሎ ልክ ግርግር ፈጥሮ ጦርነቱ እየቀጠለ ከሄደ እኛ ስጋት አለን በከፍተኛ ደረጃ። ይሄ ጦርነት ጊዜ የሚሰጠው ጉዳይም አይደለም። በተቻለ መጠን የህዝብ እልቂት የንብረትን ውድመት ለማስቀረት ይሄንን አስቸጋሪ የሆነ ውድመትን ለማስቆም በተቻለ መጠን ሁሉም ዜጋ መተባበር የሚገባው ነው እና ስለዚህ ገና ጥናት ለሚካሄድ ገና እሳቸው ክቡር ኦባሳንጆ ነገሮች እንዴት ተነሱ እንዴት ነው ከተባለ አሁን የሰሜኑ ከተጠና በኋላ ወደ ምዕራቡ ሊኬድ እኮ ነው ማለት ነው። የምዕራቡ ካለቀም ወይ እንግዲህ ወደ ሌላውም እንደዚሁ እየሄደ አገሪቷ ውስጥ ሁሉ አቀፍ የሆነ የሰላም እጦት አለ። ስለዚህ ይሄ ጊዜ የሚሰጠው ጉዳይ አይደለም። ሁላችንም ኃላፊነት አለብን። ሌሎች የውጪ መንግስታትም ሁሉም እኛን ኦሬዲ በራችንን ዘግተን ለጦርነት የተዘጋጀ መሆናችንን እየነገሩን ነው። ስለዚህ ይሄንን ምክር ሰምተን ሁላችንም ኃላፊነት ልንወስድ ይገባል። ለዚህ ስምምነት ማድረግ አለብን። ይቺን ሀገር ሁላችን ተስማምተን የምንኖርባት የዚች ሀገር ዜጋዎች እንደመሆናችን መጠን ኃላፊነት አለብን የሚል ግምት ነው ያለንና